ሰላም እንዴት ሰነበታችሁ ተመልካቾቻችን ፕሮግራማችንን ጀምረናል ዛሬም እንደተለመደው እንግዳ ይዤላችሁ ቀርቤያለሁ የዛሬው እንግዳዬ አቶ ሲሳይ ቡልቡላ ይባላል ጸሐፊ ነው እና ብዙ ታሪኮችን ስለ ቋንቋና ስለ ባህል ብዙ ታሪኮችን በመናገር ነው የምናቀው ቀሪውን ከፕሮግራሙ ይታደሙ ቋንቋ ያሁን ያፋን ኦሮሞ ቋንቋ እድገት ላንተ ምን ደረጃ ላይ ነው ያለ ብለህ ነው መናገር የምትችለው ባለንበት እድገት አይደለም አሁን ድቀት ላይ ነን ያለነው አፋን ኦሮሞ አይደለም አሁን ያለ ትርጉሙ ነው ትርጉም የሌላ ቋንቋ ትርጉም ደረቅ ቃላቶች አፋን ኦሮሞ ሲባል ራሱ የኦሮሞ ስፒሪት እንደማለት ነው አንተ ማደጉ ደረጃውን የምታስቀምጠው በምንድነው አንተ የምታስቀምጠው የማደጉን ደረጃ እንዲህ ሲሆን ነው አድጓል ብዬ ማለት የምችለው የምትለው ምን ሲሆን ነው ዳንተ ለምሳሌ ቋንቋ ማለት በአፋን ኦሮሞ አፋን ነው አይደል አፋን ማለት አፉራ መንፈስ እንደማለት ነው ገብቶሻል የአንድ ሰው ቋንቋ ወይንም ቃሉ ያንን ሰውዬ ነው የሚገልጸው ዕውቀቱም አለማወቁም መማሩም አለመማሩም ሁሉ የሰውዬ ማንነቱን ነው የሚገልጸው የሰውዬው አሻራ እንደማለት ነው ለህብረተሰቡ ለዛ ህዝብም ያ ቋንቋ ስፒሪቱ ነው ለምሳሌ አፋን ነው የሚባለው አፋን ኦሮሞ ማለት የኦሮሞ ስፒሪት እንደማለት ነው አፋን ሰይጣናችሁ የሰይጣን ቋንቋ ብቻ እንትን ለማለት የአምላክ ቋንቋ የሚባል አለ ለምሳሌ በአምልኮ ቦታ ያው በእንትን ደረጃ በትርጉም ደረጃ ስትaju ያው ቋንቋ እንደማለት ነው ግን በአምልኮ ቦታ የአምላክ ቋንቋ ነው ቢባለው ስለ እርቅና ሰላም ብቻ የምትናገርበት በሽምግልና ቦታ ደግሞ የሽምግልና አፋን ጃርሳ ስለ ሰላም ብቻ ስለ እርቅ ብቻ የምታወሪበት ይሄ ማለት የተለያየ ቋንቋ ማለት አይደለም ስፒሪቱ ነው ማለት ነው ለምሳሌ አፋሎላ ወክትን የፖለቲካ ቋንቋ የኬሚስትሪ ቋንቋ ምናምን እንላለን አይደል እንደዛ ነው ያ የኦሮሞ እንትኑ ኦሮሞነቱ ማለት ነው አሁን ያለው አምልኮ ሞለኮታዊነት በውስጡ አለ ፓወር አለው ቋንቋው ሲጀመር ከመነጋገር ተነጋግሮ ከመግባባት ባሻገር ነው ፓወር ያለው ቃሉ ራሱ የሆነ ነገር ስትናገሪ ተፈጥሮ ውስጥ ቃሉ በጣም ኃይል አለው ያ ቃሉ ኃይል እንዲያጣ ትርጉም ብቻ ወደ ትርጉምነት ተቀየረ ምንድነው ከሌላ ቋንቋ ለምሳሌ አሁን ምን ይባላል መሰለ በድሮ ማለት ተወራራሽ ሆነ ነው አይቀጥታ ከሌላ ባህል ልክ ሌላ ባህል እንደወረስ ነው ቋንቋንም በትርጉሙን አመጣ ነው ለምሳሌ አሁን እንብላ ማለት የተለመደ ነው አይደል በአማራም በሁሉ ህዝብ ማለት በኢትዮጵያ ውስጥ ማለት ነው በፊት እንብላ ሲባል ኮቱኛ ነጋፋ ይደን ሐሲፋው ይደረሙ ይሄ አፋን ኦሮሞ ሌላ በአማርኛም በሌላም ትርጉም የለም አላቀውም ቃሉ ሐሲፋው ሲፈኛዳ የለውም ቃሉ አሁን ስትዩ አሁን ደግሞ አሁን ያመጣሽው ምንድነው የሚለው ከነብፈም የተባረከ ከሚለው መጥቶ ከነብፈም ይሉ የተረገመ አይደለም የተባረከ ሲባል የተባረከ ይሁንልህ የሚባለው ሲወቃ ነው አውድማ ውስጥ ገብተሻል እንጂ ተባርኮ ነው እዚህ ጋር ይቀርባል ተባርኮ ነው ሲያሲፋው ጋር ፈደምሞ ይየበላሽ ባፋን ኦሮሞ ሐሲፋው ሲባል የበላሽው ደምና ስጋ ይሁንልሽ ይርጋልሽ ይርጋ የተስማማ ይሁን ያን ትክክል እሱ ነገር እየቀረ ስለመጣ የለም አሁን ትውልድ ራሱ ያገም ከምንድነው የመጣው የተባረከ ከመለው ሃኤቢፈሙ ይሄን እንዴት መረቃል የተመረቀ እንደማለት እኮ ነው ያ በወድማ ጊዜ ሲወቃ የሰራ በረከቱ ዳዱ ሲፋ በረከቱ ያንን ለምን ጨላው እንትኑ ምንድነው ምርቱ በረካ ይሁንልህ እንጂ ዝም ብሎ እዚህ በእንጀራ ስለበረከተልኝ ምን ይሰራልኝ ውስጥ እሱን ታዲያ ለምሳሌ እንደማለት እንዴት መቀየር ይቻላል እንዴት ወደ ድሮ ማምጣት ይቻላል ከድሮዎቹ መማር ነው ከወረቀት ሳይሆን ከውቀት ከፈጣር ከዋቃ
ወረቀት መቼም በወረቀት የተባረከ ይሁን የሚለውን ቃላት ተጠቅሞ አይመስለኝም በመጽሐፍ ከትርጉም ነው የመጣው ከተማረ ሰዎች ነው እንጂ አሁን ያልተማሩ ሰዎች ወይንም ያልተማሩ ሲልሽ በየራሳቸውን ይዞ ያሉት ማለት ነው በዛ በኦሪጂናሉ ቋንቋ ነው የሚጠቀሙት አሁን ተማርን ብሎ እንደውም ፐርፌክት ነው የምንናገረው የሚሉት ትርጉሙን ነው የሌላ ባህል ትርጉሙን ነው ወደዚህ የሚያመጡት ለምሳሌ አሁን የኔ አባት በሬዲዮ የሚወራውን ኦሮምኛ አፋን ኦሮሞ አይሰማም እንደውም በአማርኛ ሲወራ ነው የሚሰማው ለምን ይሄ የሚወራው ምንም ቃሉ ምኑ የሚባለው ነገሩን አታውቂም የድሮዎቹ ማለት ነው እናቴ አሁን አትሰማም በሬዲዮ ወይ ከሚዲያ የሚሰማው ማለት ነው አፋን ሬዲዮ ነው አዎ የተማረ ሰው መጥቶ ሲያናግር አይ አፋን ኦሮሞ ድባ ነው ያኔት መብራዴ መስማማት የማይችልም ጭራሽ ከተማረ ሰው ጋር ሲሄዱ ማለት ነው እነሱ የሚያወሩት ሌላ ምኑ ለምን እነሱ ትርጉሙን ነው የሚያወሩት የተተረጎመ ወይ ከእንግሊዘኛ ወይ ከሌላ አሁን ማደጉና አሁን ያልኩህ በዛ ልክ ሳይሆን ለምሳሌ አንዳንዶች ምን ይላሉ መሰለክ ቋንቋው አፋን ኦሮሞ የፌደራል ቋንቋ ቢሆን ቋንቋው የማደግ እድሉ በጣም ሰፊ ነው የሚሆነው የተናጋሪው ብዛት መብዛቱ እሱን ነው አሁን ከእድገት አንፃር ነው ያየሁት እኔ በዛ አሁን በዛ ሳይድ አይደለም እኔ አሁን እየተናገርኩት አንተ ደግሞ አገባኝ አንተ ያልከው ደግሞ ይኸውልሽ ፒውር የሆነ እያደጋል መጣም ነው ቃል አስባል አሁን በእስልምና መጂ በክርስቲያና በአዋቂ ፈታም ከሁሉ በፊት ቃል ነበር ይላል አይደል ፈጣሪ በቃሉ ነው ያዘዘው ተፈጥሮን የፈጠረ ነው የሚባለው እኛም አሁን አምላክ ስናመልከው በዚህ በቃሉ ነው አይደል ምናወድሰው ዋቃል የምትዩ በዚህ በቃሉ ነው አይደል ባርኮ ያ በረከት እንዲደርስለት ረግሞ ያንን የሚያጠፋበት ባርኮ የሚያስታርቅበት ቃሉ ነው አይደል በጣም ፓወር አለው በጣም ኃይለኛ ፓወር አለው በሳይንስ ብትጂ ማለት ነው ያ ፓወሩ ሞለኮታዊነቱ ወይ መንፈስነቱ ከውስጡ የጠፋ ደረቅ እንትን ብቻ ነው ወዛልባ ሆነ የተሸራረፈን የመጣው ነው አንተ እድገትን የምታየው ከዛ አንፃር ነው እንዳለ ቢመጣን ቢወራረስ ጥሩ ነው ባይናንተ ለምሳሌ አሁን ቃላት ውስጥ ለምሳሌ ለምንድነው ቁርአን ሲቀራይ ወይ እንት ሲባል በአረብኛ ብቻ የሚደረገው ያ ቃል ትርጉም ስለሌለው ነው ለምን በእንትኑ በሌላ ቋንቋ ቢተረጎም በአፋን ኦሮሞ ውስጥ ምን እንደዛ ትርጉም በሌላ ቋንቋ ውስጥ የማታገኛቸው ትርጉም አለ ለምሳሌ የኦሮሞ ቋንቋ ቢጠፋ ገዳ መካሄድ ይችላል ፎሌ ወይንም ገብሰዮ መሬው ብሎ ምናምን የሚያደርጉት ያ እንትን ይቀጥላል ይሄ ኦሮሞ የሚባለው ህብረተሰቡ ይቀጥላል የለም ቋንቋ ቢጠፋ ህብረተሰቡ ይጠፋል ዘሩ ይጠፋል ማለት ሳይሆን ህልውና ይጠፋል ለምሳሌ ከተናጋሪ ቁጥር አንፃር ስናይስ ከተናጋሪ ቁጥር አንፃር ስናይስ እንዴት ነው አሁን ያለው ነገር ንገሪ የተሸራረፈ መጥቷል በርግጥ እውነት ነው ባዶነት ነው አሁን እንደዛ ወዛልባ ሆኖ እንኳን የተናጋሪ ቁጥር እየበዛ መጥቷል ወይ በበዛ ምን እንትናለው የሰው ብዛት እኮ ጥራቱ ነው እንጂ ባዶነት ነው ያለ አሁን ጥራቱ ላይ መስራት ያለበት ታላላቆች ናቸው ብዬ ነው ማስበው የቀደም ጀነሬሽኖች ናቸው አዳዲሶቹን ከስር የሚመጡትን ማኮትኮት የሚችሉ ትምርት ቤት ላይ መስራት ይችላሉ ብዙ እሱን ማድረግ የሚችሉት እነሱ ናቸው ወጣቱ ግን የተሰጠውን የተዘራበትን ነው የሚቀበለው ስርዓቱ አሁን ያንን እንትን አያደርግም አይፈልግም ለምን ቅድም እንዳልኩሽ ነው ወደ ግላውነት ወደ ምንድነው መንፈስ አልባነት የሚገፋ ነው እንጂ በዚህ ኔትወርክ ውስጥ እንዲገባ አይፈልግም ለምን ከድሮ ሲጀመር በኦሮሞ ህዝብና በኩርዲስታን ህዝብ ላይ የተካሄደው የባህል ማጥፋት ተቋቁሞ በዚህ ደረጃ የደረሰ ከዌስተርን እንትን የኦሮሞን ብቻ ነው ስቲላው የሚደረግበት ይሄንን አበረታታም ለምን ይሄ ቋንቋ እስካለ ድረስ የኦሮሞ ማንነት ወይንም ይሄ ኢንዲጂነስ ማጥፋት አይችልም ዓለም ደግሞ አንድ እንድትሆን ወደ አንድ ግሎባላይዜሽን እንድትሆን መጀመሪያ ህብረተሰቡ መበታተን አለበት ኢንዲቪጁዋሊዝም መሆን አለበት ከሶሻሊዝም ወደ ኢንዲቪጁዋሊዝም መቀየር አለበት መንፈሱ ከውስጡ መጠረግ አለበት
ያንን ከውስጥሽ ማንነቱ ከተጠረገ በኋላ ባዶ ከሆነ በኋላ ነው የራሳቸውን የሚሞሉበት ለምሳሌ አንድ ቀረጢት ውስጥ የሆነ ነገር ለመክተት ሲፈልጉ ያ ቀረጢት ውስጥ የነበረው ሌላው ነገር መድፋት አለብሽ አይደል እንጂ በፊት በነበረው ላይ ሌላ ነገር መጨመር አይችልም ተፈሻል ስለዚህ ያንን ሙሉነት ወይንም መንፈሳዊነትን ወይንም ማንነትን ከውስጡ ተጣርቶ ተጠርጎ መጥፋት አለበት የራሳቸውን እንትን ለመክተት ተፈሻል ያ ነው ወደ ምንድነው ተራ አሁን እምትዩ ተናጋሪ በዛ እንትኑ እድገት ነው በቋንቋ በፖለቲካና በፖለቲካ ሳይንስ ብትጂ ወይንም በእንት ስትጂ ልክ ነሽ ግን በማንነቱ ወይንም በሙሉነት ሙሉ ሰው ለማፍጠር ሙሉ ሰው ማምጣት ስቢና ህልውና የሚባለው ኦሪጂናሊቲ ለማምጣት ቋንቋ ወሳኝ ነው ያ ቋንቋ ያ አንተ ያልከው ቋንቋ እንጂ ባዶነት ዝም ብሎ ባዶነት የተሞላ ህዝብ እኮ ነው ያለው ባዶነት ስትሆኝ ነው በባዕዳ የምትሞዩ ለዛ ነው ባዶነቱ የተፈለገው አናግም ባዶነትን እንትን የምንማረው አንተ አሁን ምንድነው አደርጋለሁ ብለ በራስ እንደ ጸሐፊ ይሄ ጠፋ ተሸራረፈ ተወራረሰ የምትለው ነገር ለማሻሻል ለማስተካከል እንደ ጸሐፊ አሁን አንተ ምንድነው የምታረጋው ኢንዲቪጁዋል የሆነ ጥያቄ እኔ የቻልኩትን እንትን ያለው ግን እኔም ሙሉ ነኝ ማለት አይደለም ግን ፎኮለሪ የሚባል አለ ለምን በእንትን የህዝቡ ፎኮለሪ አርት ወይንም በዛ ውስጥ ብዙ ምትረጀው አለ ከኦሪጂናል ከሆኑ ሰዎች ማለት ነው ቃላቶቹ ተራ እንዳሉ ነው ትውልዱ ያንን ተመልሶ ማጥናት አለበት ለምሳሌ ያንዳንዱ አሁን ለምሳሌ ሳይንስ ምንድነው ቋንቋ በዘፈቀደ ነው አይደለም እኔ በዘፈቀደ ሳይሆን ታስቦበት የተፈጠረ ያንዳንዱ ቃል ትርጉም አለው ሙሉነት እንዲሁ ዝም ብሎ የተፈጠረ ነገር የለም ማንንም ቃል አንድን ቃል ብትጠይቅኝ ማለት ነው የፈለግሽውን ትርጉም አዘል ሆኑን ታዲያ በደንብ በማስጠንቀቂያ ባለው መልኩ ለማስተላለፍ ወይ ለማስተማር ምን አይነት ስራዎች ነው መሰራት ያለባቸው እንደ ጸሐፊ እንደ ራስ አንተው ምንድነው ለማረግ የተነሳሳ ያለው ያንን ኦሪጂናሊቲውን ለምሳሌ የፎክለሪ አይደለም በባህል ውስጥ በዘፈንም በምንም ያንን ማጥናት ለምሳሌ ዘፈን የሆነ ነገር የአምልኮ ዝማሬ እንት ሲባል ለምንድነው እንደዚህ የተባለው ለምሳሌ አሁን ይሄ ትውልድ ማቀው ብዙ ቋንቋዎች አሉ ግን ዝም ብለው እንትን ይላሉ ሄዳ ሄሬጋ ሄዳቴ ሆዳቴ አቁትም ዝም ብለው ቃሉን ይተቀሙታል እንጂ ግን ይሄኛው ቃላቶቹ ታጅ ነው ዲግሪያቸው ከዚህ ዲግሪ ወደ ሌላ ዲግሪ ያስተላለፈች ነው የሚሄደው ለምሳሌ ሚራ ሳላ ጀንደር ሳፉ ሴራ ሶዳ ሆዳ ሶዳ ታጅ ነው ወጥቷል መጀመሪያ ሰው ሲወለድ ይሄን ህግ አቅም ህግም ስርዓትም አቅም ባዶ ነው ስሜቱን ብቻ ነው ያለው ከስሜቱ ወዴት ይመጣል ወደ ሳላ ምንድነው ጀንደሩን ማወቅ ምንድነው ሀፍረት የሚባለው ወደ ማፈር ሱራሱ እንደንተኑ ነው አይደል ሴት አስራዋሪውንና መልካሙን ነገር ያለየ ይመጣ የትም ብትሻና የትም እንደፈለገች ብታራ ምንም አታቅም ይታዝበኛል ብሎ ማለት ነው ትንሽ ያር ጀንደር ይለምዳል ወንዱ እንደ ወንድ ሴቱ እንደ ሴት እንትን ይመጣል ከዛ በኋላ ከሳላ በኋላ ከሰፉ ይመጣል ሰፉ ማለት ታላቅን እንዴት ነው አባትና እናት እንዴት ነው ምናምን የመገናዘብ እንትን ይመጣል ከዛ በኋላ ሆዳ የሚባለው ለምሳሌ አንድ ወንዝ መጥተሽ ወይንም ወዳ የተቀደሰ ነገር ነው ወይንም ሁሉ ህብረተሰብ ነው የሚባለው ለምሳሌ እንደ ወንዝ ማለት ነው ይሄ ነገር አይደረግበትም ተብሎ የተደረገገ ያለ ያ ነገር ሰው ከኋላ ይቆጣጣርሻል ወይንም የሆነ ሰው ይጠይቆሽ ለፍርድ ያቀርብሻል ማለት አይደለም ለራስሽ ቢለ የምታደርግ ለአእምሮ ተብሎ ምንድነው እሱ ሆዳ ለምሳሌ የሆነ ገንዘብ ወይንም የሆነ ነገር እዚህ ጋር ወርቆ የሚበላሽ ካገኘሽው ወይ የሆነ ከብት መንገድ ላይ ወልዶ እንትን ብትዩ አንቺ መንገደኛ ነሽ
ከአውሬ ስር ወደ ሌላ ሰው አጥልሎ ይሄዳል። ለምን የሱ አይደለም? ለምን የኔም ቢሆን ነገ ይሄ ደርስበታል ሆደላል ሄደቴት ይሄ ጣፈንታ ነጋም ሊመጣ ይችላል። ተፈጥሮ መልሱን ይመልሳል በሌላ ይደርሳል። እንትን ይሄ እምነት ሳይሆን በሌላ መልሱን ይመልስልኛል ብሎ ነው። ያንን አሁን ማንንም ፈርቶ እንትን ከኋላ ሙገሳ ወይንም ወንጀል ፈርቶ አይደለም። ህሊናው ነው ሆዳ ነው የሚባለው። ማን ሆደፈት ሄደቴት አገናዝቦ ማለት ነው። ስላገናዘበ ነው ዋን ሄደቴ እፊ ሆደት ከዛ ካለፈ ደግሞ ከዛ የከፋው ፈጣሪ ዋቃ እንሶዳት ይፈራል ማለት ነው። ፍራቻ ነው የሚባለው። የዋቃ ሶዳት ሲንጀር ኦሮሞ ነው የዋቃ መንተ ሲንጀር ፈጣሪ ፈርተሽ ነው በቃ ሁሉን ነገር ወንጀል ስለማንኩበት ሳይሆን ስለምፈራው ነው ራሴን አሁንም አንድ ነገር አጥፍተሽ ይሄ እንትን አርጌ የደበኩት ወንጀል በልጄ ላይ ይደርሳል አንድ ቀን ዘሬና ያጠፋል ብሎ ሄዶ ያንን እውነት ያወጣል። የገዳ እንትኖቹን ፈልጎ ማለት ነው። ይሄን ነገር አጥፍቻለሁ የዚህ አመት ብሎ በራሱ ጊዜ ለምን እኛ ይሄንን ሁሉ እንዴት ነው መማር የምንችለው? አሁን እኔ ዛሬ እድል አግኝቼ ካንተ ተማምሬ ያለው አይደለ? ሌላውስ እንዴት ነው መማማር ማወቅ የሚችለው? የሚያቀርብ ፓሽኔት መኖር አለበት ማንንም ሰው። ለምሳሌ እንዴት ነው ባለ ሀብት መሆን የሚችለው የሚባለው? ሲስተሙ መፈለግ ነው አይደል? ደህነቱ ለማወቅም እኮ ቀደም እንዳልኩ ማንበብ የተጻፈው ነገር ልክ አይደለም ካልከኝ ከየት ነው ታዲያ እኔ ማወቅ? ይኸውልሽ አሁን እኔ ደሃ ነኝ ባለ ሀብት መሆን ይፈልጋለሁ ካልሽ ሀብትም ከፈለሽው ማለት ነው የደህነትን ክፋት ማወቅ አለብሽ አይደል? እንጂ ዝም ብለሽ ለተነስተሽ ሀብት ለማፍራት አትደግሚም። የደህነቱን ጉዳት ስታቂ ነው የዚህን የመጤ ባህልና ከፋፋዩን የሱን ጉዳት ስትረጂ የዚህን ደግነት ስትረጂ ወደ ራስ የመፈለግ ይመጣል። ፓሽኔቲ ማለት ነው። ጥሩ ነገር ስታስቢ ጥሩ ነገር ፍቅሩ ምንድነው? ፓሽኔቲ ፍላጎት በውስጥ ካደረሽ ማለት ነው ያ ጥሩ ነገር ይከተልሻል ይስባል ማለት ነው። ይሄ ተፈጥሮ ነው። ለምሳሌ አሁን ፌስቡክ እና ቲክቶክ ላይ ራሱ የሆነ እንትን ላይ ደጋግመሽ ላይ ካረሽው የዛን ነገር የሚመሳሰለው ይመጣልሻል። እንደዛው ነው ጥሩ ነገር ወደዛኛው ፍላጎት ካለሽው ማለት ነው በእርሽበት ሁሉ ያንን ነገር ነው የምታገኘው። ከጸላሽው ማለት ነው እንደዛው ገብቶሻል። ፍቅሩ ይኖረው ማለት ነው መጀመሪያ የዛኛውን ጉዳት ከተረዳ ሰው የራሱን መፈለግ ከቻለ ማለት ነው ይሄ ቦታ ነው እዛ ላይብራሪ ነው ያ ትምህርት ቤት ነው የሚገኘው በሚለው እንትን የለኝም እኔ የትም አለ ተፈጥሮ ነው የኦሮሞ ነገር ተፈጥሮ ማንበብ ነው በቃ። አሁን እኮ ገዳ ስርዓት የሚባለው ኦሮሞ ደነገገ ምን አይደል? ተፈጥሮን ስለተረዳ ብቻ ነው የተፈጥሮን ትርጉም ነው ያስቀመጠው። የኦሮሞ እንትን አይደለም የተፈጥሮ ህግ ነው። ስለዚህ የተፈጥሮን ህግ ከተከተልን ትክክለኛውን ነገር ተማግኘት ይችላል። ያንን መረዳት ለምሳሌ ኢልሚገ ያሁን እንተልገ ሲያፍ ሃይሩንቱ ይል ማልካኖ ወደቱሉ ነው ወዳጅ ኦዳን ሆደ ጋፈየሩ ኦሮሚያ ውስጥ ያለው ኦሮሞ ህብረተሰብ ብቻ ያለው ወንዝ ብቻ የተከበረ ማለት አይደለም። ዓለም ላይ ያሉ ወንዞች ሁሉ የተከበሩ ነው። ተራራ ሁሉ የተከበረ ነው እንደማለት ነው። ያ እዚህ የሚሰራ ህግ ጃፓን የሚሰራ አሜሪካ የሚሰራ የተፈለሽ ቦታ ይሰራል። ለጋብቻ ያደረሰች ሴት ታግባ ወንድም ያግባ ከተባለ ለኦሮሞ ብቻ ነው ህግ የሚሰራው? ተፈጥሮ ነው አይደል? ለሁሉም ዓለም ላይ ነው የሚሰራው። የሲበት ህግ አለ ሳይንስ ነው ገብቶሻል? መላ ዓለም ላይ ይሰራል። ስለዚህ የኦሮሞ ነው ማለት አንችልም። ኦሮሞ ያንን ተፈጥሮ ተረድቶ በዛ እንድንተዳደር ግልጽ እንትን አደረገ እንጂ የኦሮሞ ብቻ ነው የሚተዳደርበት አይደለም ለማለት የፈለኩት። ያው ስነ ጽሁፉ ለአርቱ ቅርብ የሆናችሁ ሰዎች እዚህ ላይ ትንሽ ገዛ ብታረጉበት ከሚለው አንፃር ነው ይሄን ያልኩትና እኛ መነሳሳትና በውስጥ ፍቅር የህብረተሰቡ ወይ ትውልዱ ውስጥ ተነሳሽነትን መፍጠር እንችላለን። እሺ ከዛ በኋላ እሱ ራሱ ተፈጥሮ ራሱ ታስተምራለች መገናዘብ ከጀመርሽ ማለት ነው ገብቶሻል? ስለዚህ ማገናዘቡን ስራ እንሰራለን ይያልከኝ መነሳሳት ስለ ቁቤ እናወራና በአፋን ኦሮሞ ቋንቋ ተመርቀው ቁቤን ለመጻፍ የሚቸገሩ እና ያለ ብዙ ሰው እና ያለ
ይህ እንዴት ሊሆን ቻለ? ቁቤ በጣም አስቸጋሪ ነው። አስቸጋሪ ሆኖ ሳይሆን ልፍስፍስነት ነው በቃ የትምህርት ምን ልበልሽ አሁን የትምህርት ስርዓቱ በጣም ይወደቀ ነው ለምሳሌ መጀመሪያ ቁቤ ሲመጣ የመጀመሪያ ተምሮ ያስተማሩት ማለት ነው 3 ወር ብቻ እንደውም አንድ ወር ብቻ ተምሮ ወጥቶ ያስተማሩ አለ በዛን ጊዜ የተጻፉ መጽሐፎች ውስጥ ምንም አንድ ስህተት የቁቤ ስህተት አታገኝም ያሁኖቹ ስትረጂ ግን 12ኛው ከዩኒቨርሲቲ ወጥቶ የራሱን ስም በትክክልም ምንጽፍ የለም ቁቤ ብቻ ላይ አይደለም ስለ ማትማቲክስ ራሱ ቢጠይቄ ምንም የለም እኔ ለምን ብቻ አንዱ ጻፈ አንዱ ማንበብ ስላልቻለ ብቻ ነው እንጂ እንደዚህ ጎልቶ የወጣው ሂሳብንም ቢጠይቀው ሳይንስንም ቢጠይቀው ለምን ቁቤ ላይ ለምን አልኩ መሰለክ እኔ ቁቤ ቦታ ይዝብናል በጣም ብዙ ነው ከሚል አንፃርም ይመስለኛል ሌሎች የአፋን ኦሮሞ የላቲንን ወደ መቀየሩ ምን አገባቸው ታዲያ ቀለምና ወደ መቀየሩ ቅርብ ጊዜ ማይ ትንሽ ኢሹ የነበረ አጀንዳ የነበረ ነገር ስለነበረ ነው ያ ቦታ የሚወስደው ወይ ደግሞ በሌላ አካባቢ ትርጉም አልባ የሚሆነው ወደ ራሳቸው አምጥተው ወደ መቀየሩ ሲፍጨረጨሩ ታይቶ ነበርና አንተ ምን ትላለህ የቁቤ አስቸጋሪነት ነው ይሄ ሁሉ ወይስ ሌላ ምክንያት አለ አይ የቁቤ እንደ ቁቤ ሲምፕል የሆነ ነገር የለም 30 የማይሆናት ፊደላቶችን እኮ ነው መሸመድዱ በሌላ በግዕዝም በሌላ እንትብትዩ ስንትና ስንት ናቸው በዛኛው በ30 በማይሞላ እንትኑን ምናልባት የኛ የላቲንን ወርድ ስለምንጠቀም የራሳችን የሆነ ይኑረን ከሚል አንፃር ነው ምናልባት ያኛው ሰዎች ለሌላ ነገር ለመፍጠር ሲሞክሩ የነበሩ አልሰማህም አንተ ሰምቻለሁ እኔ እዛ ላይ ምንም ማለት አልፈለኩም ለምን ይሄንንም ሌላ ሰው ነው ይሆናል ብሎ ሆኖም እንትን ብሎ ያመጡት ሰርቷል የተወሰነ ትውልዱን ቀይሮታል ጄነሬሽኑን አፍርቶታል ቁቤ ማለት ነው አሁን የቁቤ በትክክል አለማጻፍ የትምህርት ስርዓት ነው ውድቀት ነው ብዬ ነው የማስበው ሌላውን ያመጡ ሰዎች ደግሞ እኔም ቢሆን እኮ የሆነ ነገር እንትን ብዬ መታወቅ ፈልገዋል ስለዚህ ለውቅና ነው ሊሆንም ይችላል ለውቅናም ሊሆን ይችላል እሱን አላውቅም ግን እገሌ ይሄን ፈጠረ ለማለት ሰው የማያደርገው ነገር የለም ምናልባትም አይ ኦሮሞ የራሱ የሆነ ነገር ያስፈልገዋል ብሎ ከማሰብስ ቢሆን ይሄ የኦሮሞ አለመሆኑን ማናወቀ ኩሾች ነበሩ አይደል እንዴ እዛ እንትን በፊት ከባቢሎን በፊት ራሱ ቋንቋው ምኑ ብትይ እኮ በአፋን ኦሮሞ ነው እንጂ ትርጉም ያለው ባቢል ውስጥ ብትጂ ፒራሚድ ኩሾች ነበሩበት ከዛ በፊት ጽሁፍ ነበር እኮ እንጂ አሁን ላቲን አመጣ ነው የሚለው በእንትን አለ እንዴ ከሄሮግሊፊክስ በፊት ነበር ስለዚህ ላቲን የኛ ሊሆን ይችላል ነው እንትለ ከቻይና እና ከጃፓን ጽሁፎች በፊትም አልነበሩም የነበረው የዚሁ ህዝብ ነው አይደል የዚሁ የኩሽ ህዝብ ነው አይደል እንዴ የኩሽ ህዝብ ነው ሁሉ ስልጣኔ ገብቶሻል የኩሽ ህዝብ ስንባል እዚሁ እቺ ኢምፓየር ውስጥ ተከለልነው ብቻ ሳይሆን ከባቢሎን ተነስቶ ብቻ ሌላ ታሪክ ውስጥ ስለሚያስገባን ነው እንጂ ይሄ ራሱ የኩሽ ህዝብ እንትን ነው ያምረ ውጤት ብዬ ነው የማስበው ለኛ የመሆን ድል ሊኖረውም ይችላል ነው ያልከኝ ያለው ሊኖረውም ይችላል አይደለም እንጂ የኛው ነው በፊቱ ራሱ ማለት ነው ለምሳሌ አሁን ኦሮሞ ብቻ ሆነን ስለወጣን አይደለም የኩሽ ህዝብ ማለት ከባቢሎን ጀምሮ በብዙ ብራንቾች የተከፋፈለ እንትን ለምሳሌ ከ9 አባት በኋላ ሌላ ጎሳ እንደሚፈጠር እንደዛው በጎሳ ከጎሳ በኋላ ምን ብሎ ምንድነው ብሔረሰብ ከዛ ህዝብ ተብሎ የሚወጣው እንደዛ ያለ ነው እንትን የመጣው እንጂ እንትን ነው የኛው ነው ቁቤም የተገኘው ከኢጂፕሽያን አብዱ ምንድነው እስከ ባቢሎን ባሉት እንትን ናቸው እንጂ አይ አንዳንዴ እኮ እንደዛም ለእውነት የቀረቡ ነገሮችንም ባመጣን ቁጥር የኛ ነው ማለት ታበዛላችሁ እየተባለን ነው ብዬ ነው አይ እኔ እሱም ማለት አልችልም ስለእውነት ምንም በዚህ ላይ ምንም እኔ አርኪኦሎጂ ቁፈራ አድርጌ እንደዛ ነው የሚለው ነገር የለም በጽሁፉ ማለት ነው እሱን ለሌላው
እኔ በእንግሊዘኛም ተጻፈ በምንም ተጻፈ ቋንቋው ኃይሉ ምኑ መንፈሳዊነቱ ከኛ ጋር ዘልቋል እስከ ኖረ ድረስ መቀየር የማይችል ነው ከሚሉት ነው አንተ አዎ ትርጉሙን ምንድነው ቃላቶች በትክክል መግለጽ ከቻለ ይሄ የኔ ነው የኛ ነው የሚለው የኔ ፕሮፌሽናሊቲ አይደለም የማላቀውና እንትን መስጠት የማይችለውን ካሽ ከቋንቋው ጋር ተያይዞ ከቋንቋው ጋር ተያይዞ የሚሰጡ የስም ስያሜዎች አሉ ድሮና ዘንድሮ ተብሎ ለያይተን ከፋፍለን መጥራት የምንችለው ለምሳሌ ለጠቅስልህ ይችላል ቱሉ ኦላንቱ እና ምን የሚባሉ ስሞች እየቀሩ ያባቶቻችን ስም ብቻ እየሆኑ ያሉ እና አሁን ደግሞ አዳዲስ የመጡ ስሞች አሉ በጣም አዳዲስ የድሮዎቹ እየቀሩ ነው የሚመጡት እንደዛው ምን ታዘብክ አንተ እኔ ይሄንን የስም ማውጣትና የቋንቋውን ነገር በሶስት ነው የሚከፍለው እኛ በአባታችን የደረስነው ራሱ በብዙዎች የተቀነሱ ናቸው ከና እንትኑ ስንሰማ ማለት ነው ለምሳሌ እኔ ከሰባት አባት በኋላ የሚጠሩ የስሞች ማለት ነው በአሁኑ በአፋን ኦሮሞ ቋንቋ ውስጥ የለም ለምሳሌ እኔ ራሴን ራሱ እስከ ሰባት ታይቼ ያሁኑ ጄነሬሽን ውስጥ አንድም አላገኝም አታገኝም ቋንቋውን አታገኝም ከሶስት አባት ወደዚህ ደግሞ ደባላ ባዳሳ ረጋሳ ወየቻ ጀቤሳ ጋር ስትዩ ትርጉም አለ አይደል እንትኑ ስሙ ቋንቋ ውስጥ አለ ስም ነው በአንድ ቃል የሚጻፈው ያሁኑ ደግሞ የትርጉሞቹ ጋር ስትመጪ ማለት ነው እንደ ባዶነቱ ማለት ነው ምን ሙሉነት የጎደለው እንትን ትውልድ ውስጥ ማለት ነው ኦፍታኔ ፍራምቦን ፍራንገድ ከሶስት ቃላቶች ጀነኑስ የሚባል አለ ይሄ ቃል እንትን ስም አይደለም ምንድነው ስንኝ ትርጉም አለው እኮ ትርጉም አዘል ነው ሆኖ እንትነው ምንድነው ሂማኩኒ አረፍተ ነገርና ቋንቋ አይደለም ይሄ አረፍተ ነገር ነው ወይ ስንኝ ምንድነው የሚባለው ኦፍታኔኑስ ምትዩ ኦፍታኔኑስ አረፍተ ነገር ነው እንጂ ይሄ ስም ነው ፍራምቦን ፍራቹ ፍራ ማለት ሌላ ነገር ቦኒ ማለት ዋ ሌላ ነገር ምን አመጣው ሁለት እንትን ነው አንተ በራስህ እሺ አንድ ጻሊ ሲወለድ ከምን አንፃር ነው ስም የሚወጣለት ብለ ነው የምትናገረው በፊት ስም የሚወጣው የዛኛውን ሰውዬ የተወለደበትን ሰዓት የተወለደበትን ቀን ካላንደር አለለ የድሮዎቹ አሁን ለምሳሌ ሰኞ ማክሰኞ ምናምን ብለ እንደምንጠራ አይደለም የየአንዳንዱ ይሄ የአመቱ ሙሉ ቀን የራሱ ስም አላቸው ያ ቃላቶች አሁን በአፋን ኦሮሞ ውስጥ የሉም ጥቂት ሰዎች ነው የሚያውቁት የዛን ቀን የወጣውን ኮከብ የዛ ቀን ስም ሰዓት የተወለደበትን ሰውየው ነው የሚገልጸው ያ ሰውየው ማንነት ያ ቀን እንትን አለው ምንድነው ይሄ ኮከብ ቆጠራ የሚባለው እንትን አይደለ ምንድነው እሳት ነው መሬት ነው ያ ነገር በ27ቶቹ ቀን ውስጥ በኦሮሞ ውስጥ አለ ያ ሰውዬ ያ ስሙ ሲወጣለት ያ ኮከቡ ደግሞ ዋይ አንበሳ ዋይ ውሻ ዋይ ግንጥ ምናምን አለ አይደለ ያ ቀን ማለት ነው ያ ኮከቡም እንትኑ ምንድነው መስመሩ ያንን አውሬ ነው የሚያመለክተው ያንን ነገር ነው የሚያመለክተው ያን ቀን የተወለደ ልጅ የዛን ባህሪ ነው የሚይዘው ገብቶሻል ያ ሰውዬ ስሙን ካወቅሽ ማለት መቼ እንደተወለደ የሱ ልደት ቀን መቼ እንደሆነ ራሱን አቃል ጸባዩ ይታወቃል ማለት ነው ልጅቷን ሲያገባ የማንን እንደሚያገባ ለምሳሌ አንበሳና አንበሳ ቢጋጠም ሁለቱም አንበሳ ነው ለሚሆነው ልጅቷን መቼ እንደተወለደች በሱ ከሷስን ከዛ አንፃር ነው መጣት ያለበት የድሮ አሁንኛ አሮጂ ሊበን ጃዊ ምናምን ምንለው እንትን አሁን ውስጥ እንትን የለም ያ ካላንደሩ ስለጠፋ የድሮዎቹ ስሞች እዚህ ውስጥ እናገኘን ያ ካላንደር ሲጠፋ ደግሞ ወደ ቋንቋ ብቻ ሲመለስ ደበሌ በዳሳ ስትዩ ረጋሳ ቢባል ትርጉም አለን ያለን ነው እኛ እየቀነሰች አሁን ደግሞ ደበሌና በዳሳ ወይ ረጋሳ ዳቢ ጀቤሳ ምናምን እንትስል ደግሞ የበለጠ ከኦሮሞ በላይ ኦሮሞ ሆኖ ለመታየት ኦፍታኔኑስ ፍራምቦን ፍራንገድ ምናምን የሆነ እንትኑ መጣ
ይሄ እንትን ስም አይደለም ይሄ እንትን ነው ቅድም እንዳልነው አረፍተ ነገር ነው እንጂ እሺ በሌላው ደግሞ ስለ ዘይቤ እናውራና እንደ ማጠቃለያ የቋንቋን ለማጠቃለል ያህል ስለ ዘይቤ ላውራህና መጽሐፍ ቅዱስ መጽሐፍ ወይ ሆነ ሌሎች መጽሐፎችም ሲጻፉ እንደ ጸሐፊው ማለት ዘይቤውን የሚጠቀመው እንደ አካባቢው አርሲ አካባቢ የተወለደ የአርሲ አካባቢን ዘይቤ ነው የሚጠቀመው ወለጋ የተወለደ እንደዛው ሸዋ አካባቢም ያለ ያንን ዘይቤ ነው የሚጠቀመውና የአንባቢውን ቁጥር የሚቀንስ አይመስልህም ምክንያቱም እኔ ማወቅ የምችለው መሃል ከተማ ካለሁኝ የከተማውን ቋንቋ ነው ንግግር ነው ዘይቤ ነው መረዳት የምችለው አይደለም ወደ አንድ የመምጣቱ ነገር እንዴት ነው የሚሆን እንዴት ነው የማንበቡን እንትን የሚያዳክም አይመስልህም የአንባቢውን ቁጥር የሚቀንስ አይመስልህም የየራሳቸውን ዘይቤ መጠቀማቸው ስፔሻሊ የሃይማኖት መጽሐፎች ላይ በጣም ይቀንሳል እንጂ ያ በሁለት ነገር ነው እንትን የሚለው ለምሳሌ አሁን ወደ ሊያስቲው ከራሱ እምነት ጋር ከአረብኛ ጋር አቀራርበው እንትን የሚል አለ ሌላው ደግሞ ከባቢሉ ጋር እንትን ተብሎ ለምሳሌ ቅድም እንዳልነው ንብላ ሲባል የተባረከ ከነቢ ፈሚሃተው ወንጆ በዛ ነገር ሊያዛባ ይችላል ለምሳሌ ዌስተርን ክርስቲያኒቲና ኢስት ወደ ምስራቅ ያሉትና ወደ ምዕራብ ያሉትን የተለያየ እምነት ከሆነ ሊያዛባ ይችላል ግን በኦሪጂናሊቲው ስንሄድ ማለት ነው እንትኑ ምንድነው ለቆን ማጅራማ አክሰንቱ የተለያየ ሊሆን ይችላል ዘይቤው ግን ትርጉሙ አንድ ነው አንድ የሚሆንበት ለምሳሌ ዲግሪ አለው ለምሳሌ እንቁላል እንላለን አይደለም በአማርኛ እንቁላል ከተባለ እንቁላል ብቻ ነው ስሙ ያለው ያ እንቁላል የተወለደች ነው የተታቀፈች ነው የሚባለው ምንም አታውቅም በአፋን ኦሮሞ ውስጥ ግን ሁሉ ነገር ትርጉም አለው ለምሳሌ አንቃቁ ቡጳ ክሌ በሶስት ነው የሚጠራው ቡጳው ደግሞ የሮሃመተን ተጫጩ ታተሰማ ክሌ ጋፋ ጀምቶ ክሌ ስትባል ዝም ብላ ሆቴልለችም ለማግብ ብቻ እንትን የተዳለች ደረጃ አለው የተቀመጠበት ለምሳሌ አሁን በአማርኛ ልብስ እንላለን ልብስ ነው በቃ ይለበሳል በአፋን ኦሮሞ ግን ውጩ ከፈን ወያ ኡፈት በአማርኛ ግን ልብስ ብቻ ናቸው ውጩ ስትይ ብትንጣቃ እንደማለት ነው ገና የሚሰራ ተሰፍቶ በሳይዞ የሚደረግ ውጩ ከፈና ጋፋየቱ ከፈና ስትባይ ለብሶ ሚተኛ ኡፈተ ጋፋየቱ ከኡፈቱ ከን ሲገለ ስለዚህ እንደ ቦታው እንደ አረፍተ ነገሩ እንዳጠቃቀሙ አሁን ያን ስለ ትውልዱ ይሄ የዚህን ሁሉ በየቦታው መግባቱ ስላልተረዳ ማለት ነው ወለጋ ውጩ ካለ ሐረርጌ ከፈና ካለ አርሲ ደግሞ ወያ ካለ ሁሉም የተለያየ ትርጉም ያለው ይመስላል ገብቶሻል ግን የሚጠቀሙበት ቦታ አለ ከዛም ባሻገር እኮ ሌላው ቦታ ስድብ ሆኖ ሌላ እንትን ትርጉም የሚሰጥ አለ እሱን ካወቁ ለምን ወደ አንድ የማምጣቱን ነገር አይሰሩበትም ብዬ ነው በንግግር ደረጃ ችግር የለውም አስተነጋግረህ ማሳመን ትችላለህ ከሰው ጋር ቁጭ ብለህ በመጽሐፍ የያዘው ነገር ሲሆን ደግሞ ጸሐፊውን ፍለጋ አትሄድም አንተ ጋር ያለ ነው አለማንበብ ነው አለማንበቡን ነው የሚወስነው እሱ ካልገባው ስለዚህ እንዲያነበው የማድረጉ እንዴት ነው ብዬ ነው እሱ ለምሳሌ አርሲ ጋር ስድብ ሆኖ ሌላ ትርጉም ሊኖረው ይችላል እንደዛ አለ እሱን በመጽሐፍ ውስጥ አሁን ለምሳሌ የሆነ ነገር ሲጽፈው ትውልድ ሌላ ሰው አያቅ ይችላል የሚለውን በቅንፍ ውስጥ አስቀምጣለሁ ገብቶሻል በእንደዛ ራሱን የቻለ ላንጉስቲክ ሊሰራበት ይገባል ግዴታም ነው ማንንም ቋንቋ እሱ አንድን ጠቁምልኝ ከሚል አንፃር ነው ያለው በእንግሊዘኛ ውስጥም አለ እኮ ህንድ የምንናገረው እና አሜሪካ የምንናገረው እንግሊዘኛ የተለያየ ነው በርግጥ በአማርኛ መጽሐፍ ላይም አለ ቃላቶቹ አዳዲስና ከባድ ከሆኑ ልክ እንደ ዲክሽነሪ
ያወጣዋል ቃላቶቹን ፒክ ያረግና አስቀምጦ ከነ ትርጉማቸው ያስቀምጣሉ ልክ እንደዛው ቢለመድ ከሚል አንፃር ነው ሌላ አካባቢ ሌላ ትርጉም የሚሰጠው ግዴታ ነው የቋንቋ አካዳሚ ስለምን አጣን እኔ አለኝ ነው ምለው በሳይንስና በእንትን የተሰራ ቤት ወይ የተበጀተ በጀት የለም አሁን በሚገባን ቋንቋ በመናየው ስለሌለ ነው እንጂ በእኛ አለን ነው ምለው በካልቸሩ ቤቱ ነው ግንባታው ቤቱ ነው የሌለው እንጂ በቃ አሁን በሲስተሙ አሁን እኛ በመናቀው ሲስተም ቤት ተሰርቶ ሚኒስቴር ተመድቦ በጀት ተመድቦ ይሄ እንደዚህ ተብሎ ደሞዝ ከተበላበትና እንትን የሆነ ተንጀብል የሆነ ነገር ብታይ ነው የለም የሚባለው እሱ የራሱ ሳይድ አለው ቅድም እንዳልኩሽ ፖለቲካና ገዳ አንድ ላይ መሄድ አይችልም ጨለማና ብርሃን አንድ ላይ መሄድ አይችልም እንደማለት ነው ያኛው አለ ምልሽ ማለት ነው ይሄ የኦሮሞ ስርዓት እስከ አለ የገዳው ለምሳሌ በፎሌ ጊዜ የሚደረገው ፎሌዎቹ የሚያደርጉት ያ ስርዓቱ ስፒሪቹዋሊነቱ ካለ ማለት መንፈሳዊነቱ ካለ ቋንቋ ሊጠፋ አይችልም ያ መንፈሳዊነት ከውስጡ ከጠፋና በሌላ ሰው በባዕዳን ከተተካ ነው የሚጠፋው እኔ ባጀት ተመድቦ ቤት ተሰርቶ ሚኒስቴር ተቋቁሞ ከሚደረገው ባህሉን ብቻ መጠበቅ በቂ ነው ከሌላ ከባዕዳም ሊሆ ከባዕድ አለመቀላቀል ከነሱ መጠበቅ በቂ ነው ከነሱ ከተቀላቀለ የዛው ትርጉሙ ነው የሚያመጣው ያ ቋንቋ ጠፋ ማለት ትችላለሽ አሁን ይሄ ትውልድ የተማረ ምናምን ቢባለው እንትን ቋንቋውን አያቅም ማለት ይችላል አያቅም ማለት በስማማት መነጋገር ይችላል ባዶ ቃላቶቹም ማለት ነው ቅድም እንዳልከኝ ማለት ፓወር ያለውን ሞለኮታዊነት ሙሉነት ያለውን ቋንቋ እየተጠቀመ አይደለም ትውልዱ ያ ነው ክሽፈቱ ስለዚህ እንዳይበራረዝ እንጂ አካዳሚ መገንባቱ አይደለም ወሳኙ ነገር ያልከኝ ሊያስፈልግ ይችላል እሱም በራሱ ሲስተሙ የትምህርት ሲስተም ሆነ ሲስተሙ በራሱ ባህል የሚመራ ከሆነ ለምሳሌ በእኛ ሀገር ትምህርት ቤት ውስጥ ነው ፍልስፍና የሚያስተምሩ አላየሁትም ፍልስፍና የሌለበት አንድ የትምህርት ስርዓት ምኑ ነው የሰውን ሀገር ፍልስፍና ነው ለምትማሪው የራሱን ፍልስፍና የማጠና ትምህርት ለምሳሌ እኔ አሁን ሂሳብ ተማርኩ ብዬ ነው ማስበው እስከ ተማርኩት ድረስ ግን አሁን ቋወደ ዋላ ተመልሼ ሳስበው የዜሮን እና የአንድ ሚኒንግ አልተረዳው ምንድነው ዜሮ የሚለው እስካሁን ለኔ ምስጢር ነው ገና እየገባኝ ነው በፊት ዜሮ ሲባል የተማርኩትን ሁለትና አንድና አንድ ሲደመር ሁለት ምንድነው ሁለት የሚሆነው ጊዜ ነው እያስተማረ ያለው ማለት እኔ እስካሁን አንድና አንድ ሲደመር ሁለት የሚሆነው ምንድነው እሱ አላቅም እንደ ፍልስፍና ማለት ነው ገባሽ ሁለቱ ነገሮች ነው አንድ ላይ በአንድ ቦታ ከተቀመጡ ሁለት ተብሎ ነው የሚቆጠረው እንጂ አንዳንዱ ራሱን የቻለው ነው ገብቶሻል ይሄንን አንድ ሲባል በኦሮሞ ምን ማለቱ ነው አንድ ሲባል የራሱ ትርጉም አለው ሁለት ሲባል ሶስት ሲባል የሚገልጸው ነገር አለ ገብቶሻል ከዛ ጋር የተዋሃደ ነው ትክክለኛ ሳይንስ ትክክለኛ ህዝብን የሚቀይረው ትክክለኛ ሙሉነት ስብና ያለውን ትውልድ የሚፈጥረው በዛ በራሱ ፍልስፍና በራሱ ህልውና ውስጥ የተደራጀ ማንነቱን ያወቀ ካወቅሽ በኋላ ለሌላ ሰው ማንነት መምረጥ ሌላ ነው የኔን ትልቅነት የሬን ጥሩነት ሳልረዳ በሰው ከተሞላውት ባዶ ነው ያ ሰው እኛ አሁን በየራሳችንን ሳናቅ ነው በሌላ የምንሞላው ለዚህ ነው እንተምራለን እናስተምራለን ምንም ያድስ ነገር የተፈጠረ ነገር የለም አባቱ ማስተማሪ ልጁ ማስተማሪ ምን ፈጠረ ዶክተር ሆነ ያው የተሰጠው ማንዋል እንትን ብሎ ሰውን ያክማል መድኃኒት የፈጠረ እንትን አዲስ ነገር የፈጠረ የለም ለምን ከራሱ ቤዚክ ሆነ እንትን የለማ በውስጡ ያው የተሰጠውን ነው መስጠት የሚችለው ሲሊንደር ነው በቃ ይሞላብናል ያንን ተመልሰን እንዘረግፋለን እሺ ወደ ራስህ ልምጣና አሁን ሲሳይ ምን ላይ ነው ያለው መሬት ላይ ማለቴ ምን እየሰራህ ነው ያለው የሚለው ለመጠየቅ ያህል ለመቋጨት አይኔ ካንተ ምን እንጠብቅ አይ ለኔ ለምን ትጠብቃላችሁ ከራሳችሁ ጠብቁ እንጂ
ያው ታስተምራለህ በሶሻል ሚዲያም ታስተምራለህ ትጽፋለህ ስለዚህ እንደሚጽፍ ሰው እንደሚያስተምር ሰው ምን እንጠብቅ ካንተ ለማለት ያለው አላውቅም እኔ ከዚህ ከወጣው በኋላ ራሱ ምን እንደሚሄድ ወዴት ማለት እቅድ ይኖርሃል አይ በእቅድ አይደለም የተወለድኩ በእቅድም አይደለም የምኖረው ጊዜ ያሰራኝ ስሜቱ ያሰራኝ በመጣል እንትን ባለኝ ይሰራለሁ በሱ ፍቃድ የሚባለው አለ ገብቶሻል ይሄን እንደዚህ ያደርጋለሁ እንደዚህ ብዬ ራስን ፕሮግራም አርግቼ የሚሄደው ከሆነ ይበለውና ፈጣሪ እድሜ ከሰጠህ ምን ትለግሳለህ ለህዝብ እኔ እንግዲህ የራስን ፓሽኔት ያለኝ አሁን በማንነት ምን ልበልሽ ሁሉ ነገር ሁሉ ሳይንሱ ሁሉ ዕውቀቱ በባህል ውስጥ አለ እኔ ከሚገርምሽ በመጽሐፍ ቅዱስም ይሁን በቁርአንም ይሁን በጣም ጥሩ ነገሮች አሉ በእኛም በሁሉ ያ ሁሉ ዕውቀት ነው ልዩነት እንደሌለ ነው የማስበው ልዩነት ያመጣው የሰው ነው እንጂ ክፍፋይ ነው ያመጣው እንጂ ያ ሁሉ የዓለም ዕውቀት ፍልስፍና ሁሉ የሰው ልጆች ዕውቀት ብዬ ነው የማስበው ትክክለኛ ዕውቀት ትክክለኛ ማን እንትኑ ሳይንሱ ህዝብን ያጣላ አይለያይም ያ ደግሞ አንድ የሚሆንበት እንትን ይታየኛል ሁሉም እምነቶች እንደዚህ ተከፋፍለው እንትን ግንዳቸው አንድ እንደሆነ ልዩነታቸውም ልዩነት እንደማይፈጥረው ለምሳሌ ስለዚህ የማቀውን ነገር ያካፈልኩ ነው ያንን በሚችለው በትውልዱ ይረዳል ብዬ በሚችለው ቋንቋ ለትውልድ ለማስተማር አይባልም ለማሳወቅ ይጥራዋለሁ ማስተማር አይደለም የኔ ስራ ማባነን በውስጡ አለሽ በውስጡ ደውሉን ያ ሰውዬ እንዲነቃ በውስጡ ዕውቀት እንዳለ በውስጡ ፈጣሪ እንዳለ ዓለም ተፈጥሮ ራሱ አስተማሪ እንደሆነች ደውሉን ምንድነው ራሱን እንዲያገኝ ለምሳሌ አንድ ፍሬ በቆሎ እንዲህ ስታዩ ድንጋይ ነው ለምንም ህይወት የለውም ግን አፈርና አየርና ውሃ ሲሰጪው ከራሱ ህይወት ይወጣል ነፍስ ይዘራል ያማረግ ነው እኔ አይደለም ያንን ነፍሱ ውስጥ የፈጠርኩት በቃ እሱንም ቢሆን ካንተ እንፈልጋለን ለማለት ያህል ነው ምን እንጠብቅ ደውሉን እሺ ደውሉን እንጠብቃለን በጣም አመሰግናለሁ እንግዲህ ተመልካቾቻችን ከአቶ ሲሳይ ቡልቡላ ጋር የነበረን ቆይታ ያማረ ቆይታ ይሄን ይመስል ነበር ሳምንት በሌላ ፕሮግራም ከሌላ እንግዳ ጋር እስክንገናኝ የሳምንት ሰው ይበላል